ሰላም እንዴት ናችሁ? በዚህ ቪዲዮ ሬክታንግልን አውቶካድ ላይ እንዴት መሳል እንደምንችል ወይም ደግሞ ድሮው ማድረግ እንደምንችል እናያለን። ሬክታንግልን በተለያየ አይነት መንገድ ዊዝ ዳይሜንሽን እና ዊዛውት ዳይሜንሽን እንዴት እንደምንሰራ በደንብ እናያለን። ቪዲዮውን ከመጀመሩ በፊት ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸው ቪዲዮዎች በቀላሉ ማግኘት ይችላሉ። እንዲሁም ይህ ቪዲዮ ለሌሎች እንዲደርስ ላይክ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ሬክታንግል ድሮ ለማድረግ ከዚህ ከቱል ባራችን ላይ ድሮይንግ ቱል ላይ ስናይ ለምሳሌ ላይን፣ ፖሊላይን፣ ሰርክል፣ አርክ፣ ሬክታንግል፣ ኢሊፕስ፣ ሃች ምልክቶች አሉ። ከነዚህ ውስጥ ሬክታንግል የሚለውን ክሊክ በማድረግ ማለት ይህን ሬክታንግል መረጥ ማለት ነው። ስለዚህ ዜናውን ከስራችን ሬክታንግል ለመሳል አክቲቭ ነው። እዚህ ሬክታንግል እንደዚህ ድሮ ሆነ ፖይንት። ስለዚህ ሬክታንግል የሚለውን መረጥ ነው እና ይህን ከሆነ ፈርስት ፖይንት ስፔሲፋይ ያደርግላል። ለምሳሌ እዚህ ጋር እንጀምር። ምንፈልገውን ያህል ድሮ ሬክታንግል። ስለዚህ ሬክታንግልን በዚህ መንገድ ድሮ ማድረግ ይቻላል ማለት ነው። ሌላኛው አማራጭ ደግሞ ኮማንድ ዊንዶ ላይ መጠን አርኢሲ ኮማንድ ሬክታንግል ኮማንድ ነው። ታይፕ አድርገን ኢንተር ስንል ከርሰራችን አሁን ሬክታንግል ለምሳሌ ሬዲ ዘን እዚህ ጋር እዚህ እንደፈለግ ነው ድሮ ማድረግ እንችላለን። ስለዚህ በሁለቱም መንገድ ከቱል ባራችን እዚህ ጋር ሬክታንግል የሚለውን በመምረጥ ወይም ደግሞ እዚህ ጋር ኮማንድ ዊንዶ ላይ ሬክታንግል ብለን በማዘዝ ሬክታንግል ድሮ ማድረግ እንችላለን። እዚህ ጋር ድሮ ያደረግነው ሬክታንግል ይሄ ሬክታንግል ወይም ይሄ ሬክታንግል ግን ዳይሜንሽኑ አርቢትራሪ የተሰጠ ነው፣ በዘፈቀደ የተሰጠ ነው። ሌንግዝ እና ዊድዝኛ አልሰጠ ነው። ለምን ጀስት ድሮ ስናደርግ እዚህ ጋር አርቢትራሪ የተቀመጠ ነው። አሁን ደግሞ ዳይሜንሽን ያለው ሬክታንግል ያ ማለት የተወሰነ ሌንግዝ እና የተወሰነ ዊድዝ ያለው ሬክታንግል እንዴት መስራት እንደምንችል እናያለን። መጀመሪያ ይሄን እናጥፋው። ይሄን ለማጥፋት ከዚህ በተማሩ መሰረት ጀስት ላይክ እንደዚህ አድርገን ሴሌክት አድርገን ማጥፋት እንችላለን፣ ወይም ደግሞ ከኮምፒውተራችን ላይ ኮንትሮል ኤ ኦር ሴሌክሽን ተጠቅመን ማጥፋት እንችላለን። ስለዚህ ዳይሜንሽን ያለው ሬክታንግል መስራት የመጀመሪያው መንገድ ጀስት ሬክታንግል ለምሳሌ ከዚህ ጋር አርኢሲ ሬክታንግል ድሮ ለማድረግ ዊንዶችን ላይ ወይም ኮማንድ ዊንዶ ላይ ያዘራ ማለት ነው። ስለዚህ አሁን ከርሰራችን ሬክታንግል ለመሳል አክቲቭ ነው። ስለዚህ ድሮ እያደረግን ነው። አሁን ዜን እዚህ ጋር እንመጣና ኮማንዳችን ላይ ማዘቢያው ላይ ሽፍትን ተጭነን ኮምፒውተራችን ላይ አት የምትለውን ምልክት ልትወጣ ሁለት ስንጫን አት ትወጣለች። ለምሳሌ 20 በ20 የመጀመሪያው ሌንግዝ አስገባል። ዜን ኮማ አድርገን ዊድዝ ለምሳሌ 20 እናስገባ። ዜን አሁን ሬክታንግል ድሮ አድርገን ትንሽ ስለሆነች ነው ይሰዋል። አሁን ዳይሜንሽኑ ቼክ ብናደርግ ይመጣል። ከዚህ እስከዚህ ቼክ ብናደርግ ይሄ 20 ነው። ይህን የምንለካው 20 ይመጣል። ቼክ ማድረግ እንችላለን። 20 ለምሳሌ ሌላ መጨመር እንችላለን። እዚህ ጋር ሬክታንግል ነው እንምረጥ። እንደዚህ ድሮ እያደረግን ነው። እዚህ ኮማንዳችን ላይ እንምጣና አትን የምትለው ምልክት ለማውጣት ሽፍትን ተጭነን ሁለት ቁጥርን ከኮምፒውተራችን ስነጋ አት የምትል ምልክት ይወጣል። ለምሳሌ እኛ ይሄንን 60 በ40 ማለት ሌንግዙ 60 የሆነ ዊድዙ 40 የሆነ ሬክታንግል ይህን ጽፈን ከጨረስን በኋላ ኢንተር ስንለው እንደምናየው ሬክታንግላችን ድሮ ተደርጓል ማለት ነው። ለምሳሌ ሜዥርመንት ቼክ ብናደርግ ከዚህ እስከዚህ ያለው 60 መሆን አለ 60። ይሄንን ቼክ ብናደርግ ዊድዙን 40 ስለዚህ 60 በ40 የሆነ ሬክታንግል ድሮ አድርገናል ማለት ነው። ስለዚህ በዚህ መንገድ ሬክታንግልን ድሮ ማድረግ እንችላለን። ሌላኛው መንገድ ዩዚንግ ኤሪያ ነው። ሬክታንግል ለመሳል ኤሪያ በመጠቀም ለምሳሌ ሬክታንግል የሚለውን እናዝ። አሁን ኤሪያን በመጠቀም ነው የምንሰራው። ይሄኛው ቴክኒክ ደግሞ እንደዚህ ድሮ እያደረግን እዚህ ዳይሜንሽን ላይ ስፔሲፋይ አዘር ምናምን የሚለው እዚህ ጋር ስታይ ኤሪያ ዳይሜንሽን ይላል አይደል? ዘን ኤሪያን ክሊክ እናደርግ። ለምሳሌ እዚህ ጋር 600 እንስጥ። 600 ዜን ኢንተር እንበል። አሁን ሬክታንግልን ኤሪያ 600 ብለናል። ኤሪያን ከሰጠን በኋላ ከሌንግዝ እና ከዊድዝ አንዱን ማስገባት አለብን።
ለምሳሌ ሌንግዝ ካስገባን እሱ አውቶማቲካሊ ዊድዙን ካልኩሌት ያደርገዋል። ለምን ኤሪያው ስለተሰጠ። ወይም ደግሞ ዊድዙን ካስገባን ደግሞ ሌንግዙን ራሱ አውቶማቲካሊ ካልኩሌት ያደርገዋል አውቶካዱ ማለት። ለምሳሌ እኛ ሌንግዝ እንምረጥ። ለምሳሌ ሌንግዙን 45 ዜን ኢንተር እንበል። ሬክታንግላችን አሁን ድሮ ተደርጓል። ይሄ ሬክታንግል ኤሪያው ስንት ነው? 600 ነው። ሌንግዙ ከዚህ ያለው 40 ነው። ዊድዙን ስለዚህ 600 ሲካፈል ለ40 ወይም ደግሞ 600 ይሄ 40 ሲባዛ በዚህ ስለሆነ 15 ይመጣል። ይሄን ቼክ እናድርገው እስኪ። ለምሳሌ ዳይሜንሽን ከዚህ እስከዚህ ያለው ዳይሜንሽን እሱ ካልኩሌት ያደረገ 15። ይሄኛው እኛ የሰጠነው ነው። ቼክ ማድረግ እንችላለን። ከዚህ እስከዚህ ያለው 40። ከዚህ አውቶማቲካሊ ዊድዙን ራሱ ምን አድርጎታል ማለት ነው? ራሱ ካልኩሌት አድርጎታል ማለት ነው። ስለዚህ በዚህ መንገድ ሬክታንግል ድሮ ማድረግ እንችላለን ማለት ነው። ምሳሌ ይሄን አንድ እንጥቀም። ሬክታንግል የሚለውን ከኮማንድ ዊንዳችን ላይ ሬክታንግል የሚለውን ታይፕ አድርገን አርኢሲ ሬክታንግል ኮማንድ ስለሆነ እንበል ዜና አክቲቭ ሆነ። ስለዚህ ድሮ እናድርግ። አሁን ኤሪያ የሚለውን እንምረጥ። ለምሳሌ እዚህ ጋር 1000 ኤሪያ 1000 ነው። ለምሳሌ ሌንግዝ እንምረጥ። ሌንግዝ 100 እናስገባ። ዊድዙን አሰጠ ማለት ከዚህ እስከዚህ 100 ከሆነ ይሄ 10 ይሆናል ማለት ነው። ያው 1000 ስለሆነ ድሮ አድርጓል። ሌላ ሶስተኛ ሜትድ ሬክታንግል ድሮ ለማድረግ የሆነ ስፔሲፋይ ፖይንት እንመርጣለን። ጀስት እንደዚህ ድሮ እያደረግን ምንድነው የምናደርገው? የመጀመሪያው ፖይንት ታይፕ ማድረግ አክቲቭ የሆነው ላይ ይሄ በሰማያዊ የተቀመጠው ላይ ማድረግ ነው። ታይፕ ማድረግ ለምሳሌ ይህንን 40 ሌንግ ሰጠሁት ማለት ነው። ኮማ ላድርግና ዊድዝ ልስጠው 30 ዜን ኢንተር። አሁን 40 በ30 የሆነ ሬክታንግል ድሮ አደረገ። ለምሳሌ አሁን መጨረሻ የሰራውን ዳይሜንሽኑ ብናየው ይሄ እስከዚህ ያለው ስንት ነው ማለት ነው? 30። ይህንን ቼክ ብናደርገው ስንት ይመጣል? ዜን በሶስት በተለያየ መንገድ ዊካን ድሮ ዳይሜንሽን ያለው ሬክታንግል ስፔሲፋይ ዳይሜንሽን ያለው ሬክታንግል ለመስራት ቱ ፖይንት ተጠቅመን አትን አስቀድመን፣ ሁለተኛ ደግሞ ኤሪያውን በመጠቀም የሬክታንግሉን ኤሪያ ከዛ ዊድዙን ወይም ሌንግዙን በመጠቀም፣ ሶስተኛው ደግሞ ጀስት ድሮ እያደረግን ኮማ ተጠቅመን ሌንግዙን እና ዊድዙን በኮማ ሴፓሬት አድርገን ስናዘው በሶስቱም መንገድ ዊካን ድሮ ሬክታንግል ዊዝ ስፔሲፊክ ዳይሜንሽን ያለው ድሮ ማድረግ እንችላለን። ከዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ቪዲዮ ላይክ ማድረግ እንዳይረሳ። በጣም አመሰግናለሁ።